አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ደግሞ የሆነ ቦታ ሄደናል። የሆነ ቦታ ልናሳያችሁ ነው። እንግዲህ እስቲ የምታውቁ ሰዎች ካላችሁ የት ቦታ ነው? እስቲ በመጀመሪያ ኮመንት ላይ ጻፉልኝ። ሰላም በላችሁ። ሰላም ብለናል። እንዴት ናችሁ? አለን አልሐምዱሊላህ። ያው ቡና እየጠጣን ነው። ያው ቡና ይዘን መተን እየተዝናናን ነው። አተር ይዘናል። ያው እዚህ ጋር ያው አተር ቡና ይዘን ወደ ምንድነው የሚባለው? አረሼጣን ነው። አረሼጣን ይኸው መተናል። ይኸው እዩ እስቲ ዛሬፋ ብለናል በአረሼጣን። ግን ቦታው በጣም ነው የሚያስፈራው። በጣም አስፈራኝ በዚህ ወላሂ ያስቲ ከባድ ነው። ድሮ እኮ ገብተናል ወደ ውስጥ ድረስ ገብተን ፎቶ ምናምን የዛሬ ያርገውና ድሮ እኮ ጣጣ ነበረን። በቃ ፎቶ በመነሳት ሐዲስ ምናምን ዲን ምናምን ነገር አናውቅም ነበረ። አሁንማ እንዴት ለማየት ራሱ ያስፈራል። በጣም ከባድ ነው። አሁን ግባ ብትበል ትገባ ነበር። ኧረ አላስበውም። ራሱ አምባውን ገባው እያልኩ እየፈራሁ ነው። እስቲ ግባ ነው ሞከረ። ኧረ ቢስሚላህ እንጠጣ ስልም እንጠጣ። ቤተሰቦቻችን የት አለ ቡና ቁርስ? የቡና ቁርስ ነው አረሼጣን ነው የምንገኘው። የት አለ? ያው የቡና ቁርስ አተር ቡና ይዘን ወደ ባሉካ አደገኛ ነው። እንጠጣ እላችኋለሁ። አደገኛ አተር ወዳድ በጣም ነው የምወደው አተርና ባቄላ። ኧረ በጣም ውስጣቸው በሱማ አትምጭብን አይደል? ውስጣቸው ነው። ውስጣችን ነው። እኛ ደግሞ ቆጮ ቆለኛ ናቸው። ቆጮ እኛ የምንወዳለን። ቆጮ የሚያጋናል። እናንተ ጋር ደግሞ ቆጮ፣ ጎመን እና ድንች፣ አተር፣ ባቄላ በዚህ ይታማል። የእንትን አንደኛ ነው። ቆሎ የገብስ ቆሎ ግን የገብስ ቆሎ ነው። ቆሎ ሲባል አሁን እሱ ማንም አያውቀው። እኛ እናስተምራቸዋለን። እሺ ብሎ ይበላል። በሽተኛ ሰው ወይ ከተገኘ ይሄን አይበላም። ኧረ እባክህ ቆሎ ሲባል ማለት ነው በትክክለኛ የገብስ ቆሎ ነው የሚታወቀው። ያለ ቆይ አሁን ለምሳሌ ቡና የሆነ ቦታ አፍልታችሁ ለመሄድ ማለት ነው። እሺ ስንት ሰዓት ይጨርሳል? አሁን እኛ ጋር ገብስ ቆሎ ለመቁላት አሁን የሚቆላ የለም እንጂ ከዚህ በፊት ብዙ ሰዓት ነው የሚጨርሰው። ኧረ በጥርስ ራሱ ይታይ በጣም ትንሽ ሰዓት ነው እንጂ የገብስ ቆሎ ኧረ እንደ ስንዴ ነው። ስንዴ ቆሎ ነው እንዴ? ለግድ ነው እንጂ ሻሃፋ ስንዴ ያው ስንዴ የምታወራው ለልንት ነው። ለምን ምን ዳቦ ምትበላ እኮ ስንዴ ነው እና ዳቦ ነው የምታወቀው እንጂ ለቆሎ አሁን ሊበላ አይታወቅም። እኛ ጋር እኮ ባይታወቅም በቃ ምግብ ነው። በቃ አምነህ ተቀበል። ምግብ ነው በሱ። እዛ ጋር ምንድን ነው? እዛ ጋር አይቆ እዛች ጋር እዛ ጋር ምንድን ነው? ሴጣን ነው እንዴ? አስተግፍሩላህ አላዚ ሴጣን ሳንቀርብሽ ሰዓት ራሱ መሽቷል እኮ እንዴ አንቺ። ዝናብ መጥቷል። ያው ትንሽ ከመጣን አልቀራ ያው ትንሽ ላዝጎብኛችሁ ብዬ ነው። ጅቦቹም አንድ እያሉ ነው። በነገራችን ላይ አልፈደን ነው የመጣነው። እንመጣለን ብለን ማዶ ምንድን ነው የሚወጣው ከጫካ? የቱ? ያው ማዶ ያውልሽ ማዶ ያውልሽ ከጫካ የሚወጣው እየወጣ ነው። ደርሷል ማለት ነው። እየወጣ ነው። አሁን ወደ ቤታችን እንሂድ። አታስበይኝ እንዴ! ወንድ እኮ ነው። ወንድ ይፈራል። አረ እንዴ ከቤት ወጥቼ አላውቅም። የቤት ልጅ ምን ታውቃለህ? ወንድ ልጅ እኮ ጅብ አይፈራም። ሴት ነው እንጂ ጅቡ ራሱ ወንድ ሲያይ እኮ እንትን ይላል። አረ ድምፁን ከፍራ እኔ ከሰማሁ እኔ እንጃ ብቻ ትፈራለህ በጣም። እስቲ በቃ እንደዛ እኮ ነው። ወዴታችን ነው ወረደ የባሰ ልታስበይኝ አላስፈላክም። ቡና አልጠጣበት እንግዲህ ጠጣ። በቡና አልታማም። ቡና ማለት ነው። ቡና በጣም እንጠጣው። ቡና ብታፈላም በጣጣም አይደንቅም። ምክንያቱም ቡና ስለምታፈላ ጸዴ ቡና ስለምታፈላ ቡና ማለት ነው። በቡና ያው በሁለት በነገራችን ላይ እንጀራ ፍርፍርና ቡና ዋው ነው። አይታማም። አንድ ቀን ብቻ ነው እንጂ ያበላኸኝ። በደንብ ብቻ ይሻላል። አንድ ቀን ብቻ
ኧረ ብቻለሁ። አንድ ቀን ሳይሆን ከአንድ 2 3 ሰዓት ብቻለሁ። አትዋሽ። ኧረ ምስጢሩን እናገራለሁ። እውነቱን ኧረ እውነቱን ነው የሚያወራው። ውሸት አላወራም። እንግዲህ በሙያ ማሻአላ ነው። በተለይ በቡና እኔ ያፈላሁት ቡና እኮ አይጠጣም፣ ይንቀዋል። እኔ ቡና በሽታ ነው የሚያውቀው። ቡና ቤት ለምን አትከፍትም? ቡና ቤት ሲሆን እንደዚህ እንትን እኔ በጀበና ቡና ማን ይጠጣልኛል? እኔ ወንድ እኮ ነኝ። ምን ችግር አለ? ዘመኑ ወደ ሴት ተገልብጧል። አይደለም እንዴ ወንድ ምን ችግር አለው? አንድ ሴት ተቀጥራለች። አታግባት። ምናልባት ያው ሴጣን ማሰስ ተቀረበሽ። አረ አሳባለክ እንዴ? አሳብኝ ምናልባት እስካሁን ያው አልሐምዱሊላህ ምንም ነገር የለም። የለም አልተነካካትም። ካሳደ ውጪ ኢንሻአላህ ይኸው ሲጨልም ደግሞ ውሃው ምን እንደሚመስል ከለሩ እኮ ደስ ይል። ሙሱ ላይ ምንድነው እንደዚህ የሚንቀጠቀጠው? እንጃ ሲመሽ አያስፈራም በጣም። ኧረ አንተ ሴት አለ እኮ እዛ ጋር አንቺ ወላሂ አንድ ሰው ብቻ ነው መስሎኛል እኮ። አስተፈላይ ሌላ ነገር ያለው እንግዲህ ቦታ ራሱ ሸይጣን የሚባል ቦታ ራሱ ሴጣን ነው። እዛ ጋር እኮ ቀርቃ አለ። ይካ ጥግ ላይ አለ ሰው አይወስዶ ይገባል። ግን ሰው በዛ ድሮ እኮ በዛ መግቢያ ነበረው። እኔ አላስብም። እዚህ ጋር ራሱ በመቀመጤ ማለት በጣም ስጋት ላይ ውሃ ላይ የሆነ ነገር እየሄደ ነው። እዛ ጋር መሀል ላይ ይታይካል። ሴጣን ነው መሰለኝ። አስተፈላላ ዚያረታ አንተ ልጅ አስተፈላላ አውዝ ብላም ሽጣርጅ አተየዋ ታው ታው እና ያያችሁት አይደል? ውሃው በደንብ አይታይም። እንደዚህ ሲሆን እንደውም በደንብ ይታያል። ኧረ ቢስሚላህ ኧረ ያም እንዴት ነው? እና ይሄን ይመስላል ዛሬ ውላችን። አረ ሸይጣን ነበረ ውላችን ሲሆን ያለ እንዴ ሰው ጫካ እንጨት እያለቀመ እየተዝናና ነው እንዴ ጅብ እንዳይበላቸው። የሚገርመኝ በማታ የሚዝናናው ሰው ነው። እንዴት በማታ ምን ወደ ቤት መግባት ነው? አሁን ጨንቁኛል ነው ውስጥ ማለት ነው። ምን ቤት ቁመና አይኔ ካንቺ አለው እንጂ ማለት ነው። ቤት አስቀመጥከው ነገር አለ? ቁመና አይኔ ካንቺ ቁጭ አለው። ቤት አስቀመጥከው ነገር አለ? ካንቺ ጮህ ምን እና ዘና ፈታ በል ላዝናናክ። እሺ ዛሬ አመሰግናለሁ። እኔ እኮ እንደዚህ ንቃብ ለብሶ እንዴት ነው ስራ የሚሰሩት ነው ስምለው። ያው እንግዲህ ያን የሚመቻቸው ቢወድቁ ሰው ከዚህ ከወደቁ ቀጥታ መግባት ነው። ስታፍ ማለት እንዴት ይዋልኩ ምን ይላሉ? ለምሳሌ ወላሂ ያኔ እኔ አሁን እንደዚህ ሆኜ ፈርቻለሁ። ያው አንቺ ማሮጣሽ ስንት ጊዜ ነው ከሀገር? ዛሬ ነው ወጣው። ያው ሸይጣን ይሄን ይመስላል። እዛ ጋር ደግሞ ወደዛ አይናጌ ዋሻ የሚባል አለ። ወደዛ አይታይም፣ ግን በደንብ አይታይም። በደንብ አይታይም። በዛ ጋር አይናጌ ዋሻ የሚባል ቦታ አለ። አንድ ቀን ኢንሻአላህ አላህ ካላ እናሳያችኋለን። በቃ ያው አገራችን ይሄን ይመስላል። አረንጓዴው ነው ደስ የሚለው በተለይ ወላ ሁለት ፊልም እኮ ጨርሰናል። እዚህ ላይ ሁለት ጓደኞች የዛሬ ያርገው ነው ውሃው ገብታችሁ ውስጥ ወደ ውስጥ ውሃው ጋር ገብተን ማለት ነው ታጥበን ምን ብለን ደስ ደግሞ እዚህ ውስጥ እዛ እንትን እጃችን እግራችን ምናምን ሁሉ ነገር ልብስ ምን ቀይረው ልብስ ይዘን አንተ ሰውዬ አረላ ፍራንዴ ወላሂ ሁለት ፊልም ምን ነው የሚባለው? ይሄ ካሜራ አይደለም ፊልም ነው። ምን ነው እጅልነት አንዳንድ ያው ምን ማለት ነው? ጃለባማ ባለማቅ አላህ ይገረበላ ስንነሳ ከዛ ወራቤ ያሳጠበ ነው። ግን ግማሹ ተበላሸ፣ ግማሹ አሪፍ ነበር፣ ያምር ነበር። ሶስት ሆነ። አሁን ግን ተረሳስተናል። ለምንድን ነው ሰው የሚረሳሳው? ያው ከጊዜው አንፃር እኮ ነው። ጊዜው ደግሞ አውጣኝ ነው። አላህ እንጃ በጣም ይገርማል። አንዳንዴ በቃ ያንን ሁሉ ላይ ታሳልፍና ቡና ያለቀች ወላሂ ቢስሚላህ ጨረስኩልኝ። በምን በቃ ቆሎ አለኝ። ቆሎማ በጣም ቆላው መሰለኝ ትንሽ
ትንሽ ነው ከተቀላቀለ እንትን አሁን ቢቀቀል እኮ አሪፍ ነው። ቀየረ ይታኘካል። አሁን ግን ድርቅ ስላለ ነው። እዛ ጋር የሆነ ነገር ነበረ ሁለት ነገር ሆነ። እዛ አይደለም ቤት ሳይሆን እዛ የሆነ ነገር ነበረ ጥቁር ነገር ሄዱ መሰለኝ። ለካ ሰው ናቸው። ሰው አይደለም ይደረ ጠባቆች ናቸው። እዚህ ያ እንትኑ ያ ረሽጣን ጠባቂ ናቸው። አንተ ወጣይ የሆነ ነው ባላ አረኒ ባላ የፈራው ነው። ዝናብ ነው ዝናብ ካን ተሰጥቶና ተነስሻለሁ። ሲኔን ምናምን ላሳክሩ እዚህ ጋር ረስቼው እንዳልሄድ ጠባቆች አሉ አይደል? ለነሱ ላይ እናስቀምጠው እንዴ ያፈር ሪዝን ነው። ሰው ካለ ተጣጣ ሊበላ ሰው ካለ ናውጣ ቀስ በእናቱ ላሳክ ሲኖቼ ጥለቅ እንዳትመጣ እንዳትወጪ ማሽ ወይ በጣም ነው የሚያስፈራው። ኧረ ቢስሚላህ ግቦቹ እንግዲህ ያው ጀምሯል። እኛ ሰፈር ዘንቧል አይደል? እኛ ሰፈር ዘንቧል ነው ያለ። በጣም ዘንቧል ወላሂ በል ለሱ መደወለልኝ። እንኳን ደስ አለህ ነው። አዎ እንኳን ደስ አለህ። ራስ ደስ እንዳለብኝ ባክሽ። ኩረማ ነገር ነው ለዚህ ያለ ምን ነሽ ቶሎ በል መግሪብም ሊደርስ ነው። ወላሂ በል ማሰላማ ታው በቃ ቀስ ሸይጣን ማለት ትርጉሙ ምንድን ነው? ሴጣን ማለት አውዝ ብላኝ ምን ከበስበለ አውዝ ብላኝ ሸጣረች። አይሆን እዛ ጋር ደግሞ መዝናኛ አዲስ እየተሰራ ነው። እዛ ጋር ግን አይታይም። በዛ በኩል እየዘነበ ነው። ወይ ካሜራው ላዝሮ መሰለኝ። አይ አሊስ ወላሂ የቀለጠኝ ይሄን ይመስላል። ያው ተዝናንተን ወደ ቤት ልንሄድ ነው ኢንሻአላህ። እዚህ ቴሌቪዥን ቤዝም ሰፈራችን የአባይ ጠባቂ ነው። አባይ ገደብ ይሄን ቢገደብ አሪፍ ነው። ሄዶ ይቀራል ብለሽ ያው እኮ መሰረት ድንጋይ ተጣለ። አዎ መሰረት ድንጋይ ተጥሏል። ምን እንደሚሰራ ባላቅም ከዛ ደግሞ ሁለት መዝናኛ ተሰርቷል። ዛሬ ሰርግ የለም እንጂ እዛ በተለይ እዚህ ስልጤ አካባቢ ምናምን በቃ በዚህ አካባቢ ያሉት ያው ሰርጋቸውን እዚህ ነው የሚያደርጉት። መዝናኛቸው እዚህ ነው። ከታች ይመጣሉ እኮ እዚህ አካባቢ ያሉት እዚህ መጥቶ ነው የሚዝናኑት። ፎቶ ምናምን የፎቶ ፕሮግራም እዚህ ነው የሚሰሩት። እኛም ሰርጋችን እዚህ እናደርጋለን። መቻልካለ እኮ እናደርጋለን። ኢንሻአላህ ትበላላችሁ፣ እንጠራችኋለን። እና በቃችን በቀመል አሁን እዚህ ጋር ሰው ስላለ ወይ መሰረት ድንጋዩ ላሳያችሁና ከዛ ይበቃል ማለት ነው።
ውድ ቤተሰቦቻችን ደህና ደሩልን፣ ደህና ሰንብቱልን። ሌላም ቀን በአዳዲስ ቪዲዮ እንመለሳለን። እንግዲህ እዚህ ጋር እንትኑን ላሳያችሁና እንሰናበታለን ማለት ነው። እዚህ አካባቢ ብዙ ሰው አለ። እዚህውና እዚህ ጋር ጽሁፉን ነው። መቼ ነው? ግንቦት 18 ቀን 2018 በዚህ አመት ነው። ግንቦት ባለፈው ቅርብ ጊዜ ነው። ይሄን ይመስላል ውድ ቤተሰቦቻችን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ ላችኋለሁ ባይ